Okay, ሰላም guys. So በዚህ ቪዲዮ ላይ I'm gonna show you how to set up your FX replay. አብዛኞቻችሁ ምንድነው ባክቴስት ሆነ ስናደርግ ላይቭ ትሬድም ስናደርግ ደብል የሆነ ስክሪን ስለምንጠቀም ኮሮሌት እያደረግን ስለምንጠቀም ኦልሞስት ኤቭሪ ታይም ባክቴስት ላይ እንዴት ነው ኢምፕሊመንት የምናደርገው፣ ሰዓቶች ውስጥ እንዴት ነው የሚመጣው፣ የሴሽኖቹ ምን ነበረ የአብዛኞቻችሁ ጥያቄ፣ እነሱንስ እንዴት ሲንክ የሆኑ ነው የሚሄዱት የሚለውን ነገር የምናይበት ይሆናል ማለት ነው። ሶ አጥር ለማድረግ ያህል ኦብቪየስሊ የምትከፍቱት ፊክስ ሪፕሌይ ነው። ካሳ ትሬደር ምናምን እያላችሁ ነበር አብዛኞቻችሁ። እኔ ካሳ ትሬደር አልጠቀምም፣ ተጠቅሜ አላውቅም። ሶ ዩጎነ ሴሌክት ሎጊን ካረጋችሁ በኋላ ባክ ቴስቲንግ ሴሽን ማለት ነው። ሶ እዚህ ጋር ጀስት ኖርማል ፎርም ነው የምትሞሉት። ሌትስ ሴይ ቶትስ ቢካም ሪያሊቲ፣ የምናስበው ነገር ማኒፌስት ስናደርግ ማለት ነው። ሌትስ ሜክ ዚስ 10K አብዛኞቻችሁ 10K ኦር 5K ያደርጋችሁ ተበሉት። እዚህ ጋር አሴቶቻችሁ ነው የምታስገቡት። ሶ እዚህ ጋር የምታስገቡት አሴቶቻችሁ ናቸው በኋላ መተው ኮሬሌት እያደረግን እንድንጠቀም ይረዱ ማለት ነው። ሶ እዚህ ጋር የምታስገቡት ምን ነው? ናስ 100 እና ናስ 100 እዚህ ጋር ታገኙታላችሁ። ይኸውና ኔክስት ዋን ምንድነው? ኤስ ትሉ ታገኙታላችሁ። ኤስኤምፒን ማለት ነው። ሶ እነሱን ሰሌክት ማድረግ ነው። ሰው አሴት ላይ በኋላ ሪኮግናይዝ ያደርጋችኋል እዚህ ማለት ነው። እዚህ ጋር ሌያውት ነው። እዚህ ጋር የምትጠቀሙት ሌያውት ከዚህ በፊት ተጠቅሞ አሁን ለምሳሌ በዚህ ትከፍታላችሁ አላት ቶስ ቢካም ሪያሊቲ የሚባል በኋላ ሎጊን ካደረጋችሁ በኋላ የምታስገባችሁ ካንድል ስቲክ ፓተርን ሊሆን ይችላል፣ ኢንዲኬተሮቻችሁ ምናምን እዚህ ጋር ሰሌክት አደረጎቻችሁ። አሁን ይሄን ባረገው ቅድም የተጠቀምኩት እንትን ይመጣል ማለት ነው። ሌያውት ይመጣል ማለት ነው። ሶ ነገ ከነገ ወዲያ እንደ አዲስ እንደዚህ ከምታስገቡ የዚህችን ስም እዚች ጋር በኋላ ይመጣላችኋል። ስታስገቡት ወደዛው ይመራችኋል ማለት ነው። ኢምፕሊመንት ያደርገዋል ያኛው። ሶ እዚህ ጋር ኢኒሺያል ዴይ ለምሳሌ ሌትስ ሜክ ኢት ላስት መንት ጀስት ለቴስቲንግ ስለሆነ አንዱ እዚህ ጋር እናደርገው። የመጨረሻውን ደግሞ ዓመተ ምሕረቱን እዚህ ጋር ትመርጡታላችሁ። እሺ አሁን ሰርቲዋን እናድርገው። ሶ አለቀ። እዚህ ጋር ክሬት ሴሽን ማለት ነው። ስም ታስገባላችሁ። አካውንት ሁለት ፔሮቻችሁን ካሁን በኋላ ሌላ ጊዜ ለምሳሌ ጎልድ እና ናዝዳክን ሲልቨርን ባክሊስት ማድረግ ከፈለግን የምንጠቀመው ሌያውት ምንድነው? እዚህ ጋር ያስገባ ነው ማለት ነው ይመጣልናል። ስለዚህ ክሬት ሴሽን ትሉታላችሁ። ወይን ክሊክ ክሬት ሴሽን በተን ራሱ ሪዳይሬክት ያደርጋችኋል። እዚህ ጋር ነው ሜንቲንግ የሚመጣው እና እናያለን። ሰው መሀል ላይ ፕሮሞሽን ልስራባችሁና በእኛ ዩቲዩብ ሊንክ ኤክስነስ ሊንክ ስትሆኑ ኮሚሽን ዳይሬክትሊ ወደ ራሳችሁ የሚገባ ነው የሚሆነው። ሊንክ ዲስክሪፕሽን አስቀምጠላችኋለሁ። ኮሚሽናችሁን እያገኛችሁ እየተከፈላችሁ ትሬድ የምታደርጉበት ኦፖርቹኒቲ ያመቻቸ ነው ማለት ነው። ኦኬ ኔክስት ቲንግ ምንድን ነው? ይሄኛውን ሪሙቭ ታደርጉታላችሁ። ኦብቪየስሊ ሰው አሁን እዚህ ጋር ነው እሺ ጣጣችሁ ነው የምትጨርሱት። መጀመሪያ እዚህ ጋር ጣጣችሁን ጨርሳችሁ ነው ምን የምታደርጉት ዱፕሊኬት የምታደርጉት። እሺ የዱፕሊኬት ምልክት አለች። ሰው መጀመሪያ እዚህ ጋር ሴሽኖቻችንን ምናምን ክሬት እናደርጋቸው ማለት ነው። ሰው ፈርስት ቲንግ ምንድን ነው? ኢንዲኬተር ነው የምናስገባው። ኦብቪየስሊ ሰው እንደ ኢንዲኬተር ሴክሽን ላይ ሴሽን ብላችሁ ስትጽፉ ራሱ ኤፍኤክስ ሪፕሌይ ያሉትን ያመጣላቸዋል። ሰው እኛ የምንፈልገው ስፔሲፊካሊ ምንድነው? ሴሽን ኢንዲኬተር በኤፍኤክስ ሪፕሌይ ከላይ ያሉትን ተዋቸው። ይሄ የኒውዮርክ ብቻ ነው፣ ይሄ ኦፕን ምናምን ነው። ይሄንን አንፈልገውም። ሰው ሴሽን ኢንዲኬተር በኤፍኤክስ ሪፕሌይ ስትሉት ክሊክ ታደርጉት እዚህ ጋር ይመጣል ማለት ነው። ሰው ሌትስ ሜክ ኢት ኦን ዘ 1 hour ሌትስ ሪቴስት አሁን ሪሴት። እዚህ ጋር እንደምታዩት ብዙ የሆነ ጭምልቅልቅ ያለ ነገር አለ። እሱን ሴቲንግ ላይ እንገባና ሴቲንጋችሁን ትነካላችሁ። ኢምፖርት ላይ ገብታችሁ ሁሉንም ነገር እዚህ ጋር ያሉትን ማጥፋት ነው። ኦኬ ሁሉንም ነገሮች ላይክ ዩ ዶንት ኒድ ኤኒቲንግ እዚህ ጋር ከተጠቀሱት ማለት ነው። ሰው እዚህ ጋር ሲጠፋ እያችሁት አይደለ? ክሊን ሲሆን አሁን ሰዓቶቻችንን እናስተካከል። ሰው ሰዓቶቻችሁ ስታስተካክሉ ሜንቲንግ እዚህ ጋር ነው። እሺ እዚህ ጋር ልክ እኔ ያስቀመጥኩትን ኤግዛክት ነምበር ስታስቀምጡ ነው እዚህ ጋር ሄዶ በስርዓት ኤቲኤም ምናምን ያለ የሚያስቀምጥላችሁ። ፈርስት ቲንግ እዚህ ጋር ሄደን ግን ምን ማድረግ አለብን? ዩቲሲ -4 ኒውዮርክ እናደርጋለን። ከዛ እዚህ ጋር ሄዳችሁ 12 ባር ፎርማት መሆኑን ቼክ ታደርጋላችሁ። 12 ባር ፎርማት ነው። ይገነ ክሊክ ኦኬ ትመለሳላችሁ ወደ ሰዓታችሁ። ይሄኛውን ከ12 እስከ 15 ታደርጉታላችሁ። ለካ ኤግዛክትሊ
እኔ እንዳስገባሁት እዚህ ጋር አስገባው ከ00 እስከ 03 እችኛዋ ደግሞ ከ6 እስከ እስከ 9 ነው የምናደርገው። ልክ ኤግዛክትሊ እኔ ጋር እንዳስገባሁት እዚህ ጋር ስታመጡ ኒውዮርክ ሴሽን ላይ ገብተን ትሬድ የምናደርጋቸው ኤቲኤማችን ልክ ኒውዮርክ ሴሽን የሚከፈተው 9 አይደለ? ይኸው ከኤቲኤም ጀምሮ ያዘጋጅታችሁት ከሆነ ኤቲኤም እስከ 11 እያደረገ እዚህ ድረስ ይሄድላችኋል ማለት ነው። ስታይል ጋር ትገባላችሁ። እኔ እንግዲህ ከለር እንደምፈልጉት ነው። እኔ ግን ሞስትሊ የማደርገው እንደዚህ ነው። 20 ቤት አደርጋችኋለሁ። ኦፓሲቲዎቹንም ከለር እንደ ልባችሁ አድርጉት፣ እንደተመቻችሁ። ለንደንን የምጠቀመው ቀይ አድርጌ ነው። ቦርደሩንም እንደዛው ተመሳሳይ ነው። ከለር እንደ ልብ እንደ ላይክ ዩር ፐርሰናል ፕሪፈረንስ። ኦኬ የኔ ምርጫዎች ግን እነዚህ ናቸው። አለቀ። እዚህ ጋር ኦኬ ትሉታላችሁ፣ መጣላችሁ ማለት ነው። እዚህ ጋር ገብታችሁ ካያችሁት ኒውዮርክ ላይ ይኸውና ጅትና እንዲያውም ዜና የሚወጣበት ማነው ያቺ ቮሊቲል የሆነችው 930 ካንድል እዚህ ጋር አለች። ይኸው ኤግዛክትሊ ኒውዮርክ ሴሽናችሁ ማለት ነው። ብዙ ጊዜ ዜና የሚወጣው 830 ያው እዚህ ጋር አካባቢ ያለ 8 አለ 9 ይኸው እዚህ ጋር ቴኔም ማለት ቴን ማክሮ ሪቨርስ እያደረገ ነው እንደምታዩት። እንዳጋጣሚ የሆኑ 930 ኦፕ ነው ይችላል አለቀ ማለት ነው። ይኸው እንዳጋጣሚ ሆኖ ፐርፌክት። ስለዚህ ይሄ ሴሽን ኢንዲኬተራችሁ ነው ማለት ነው። ከአሁን በኋላ ትመጡና ምን ታደርጋላችሁ? ዱፕሊኬት ማድረግ ነው። እዚህ ጋር የአራት ማዕዘን ምልክት አለላችሁ። እሱን ስትነኩት ስንት ላድርግላችሁ ይላል። ቢሆን ኒድ ቱ ሁለት መምረጥ ነው። ሁለት ታደርጉ ታያችኋል። መጀመሪያ በአንዱ ብቻ የሰሩት ለዚህ ነው። መጀመሪያ በሁለት ካረጋችሁት እዚህ ጋር አሁን ሰዓቱ ምናምን ያስገባነውንም ነገር መልሰን ልናስገባ ስለሆነ እዚህ ጋር መጀመሪያ አንድ ታረጉትና ሁለት ታረጉት የዚህን ሴቲንግ አመጣው እዚህ ጋር ያስገባላችኋል ማለት ነው። እዚህ ጋር እንቀይረዋለን። ዊኖድ ናስዳክ ዋን እዚህ ጋር ናስዳክ ነው የምንፈልገው፣ እዚህ ጋር ኤስፔክስ ነው የምንፈልገው። አሁን እነዚህን ሌሎች ነገር እንማር። ከሚጠቅሙ ነገሮች ማለት አንዱ ምንድነው ጎቱና ፕሌስ ኦርደር የሚባል ነገር አለ። ጎቱ ስትሉት አሁን ለምሳሌ እኛ ብዙ ጊዜ ባክ ቴስት የምናደርገው ኦንሊ ኒውዮርክ ሴሽን ነው አይደለ? ሌትስ ሜክ ኦን ደ 1 ሚኒት ላይ እንግባና እዚህ ጋር በቃ ባክ ቴስት አድርገን ሉዝም ማድረግን ዊን አድርገን አለቀ። ቀጣይ እስኪመጣ ምንድን ነው ቀጣይ የሚመጣውን እንደዚህ ወይ ሰዓቱን ጨምራችሁ መጠበቅ ነው አይደል? ቀጣይ ኒውዮርክ ሲከፈት ምናምን ነው። ይህን ሀስል ከመቀነስ ምን ትልታለች? ጎቱ ኒውዮርክ ሴሽን ስትሉት ራሱ ምን ያደርጋችኋል? ኤዥያንን ያሳልፈዋል፣ ለንደንን ያሳልፈውና ልክ ኒውዮርክ ላይ ያስገባቸዋል ማለት ነው። ያው ኒውዮርክ ላይ ያስገባቸዋል። ከዛ ባክቴስቲንጋችሁን መቀጠል ነው። ናው ሌትስ ጎ ቱ ዘ ምንድነው የምትሉት ፕሌስ ኦርደሮቹ ላይ ማለት ነው። ዋይ ኢት ኢዝ ናት ሙቪንግ እዚህ ጋር እየተንቀሳቀሰ አይደለም። ምንድን ነው የተፈጠረው? ኢዝ ኢት ፍሮም ዘ ኔትወርክ ኦር ዋት? እሺ ለመማማር ያህል እናድርገው። መስሎበት ነው። እሺ ሊስት ያ እዚህ ጋር እንደምታዩት ያው ማርኬቱ እየወጣ እየወረደ ነው ማለት ነው። እናንተ እንደ ፍጥነቱ እንደፈለጋችሁ መጨመር መቀነስ ትችላላችሁ። 5 ሚኒት ካልኩት ሞር ፈጠን ይላል፣ 10 ሚኒት ካልኩት በጣም ይፈጥናል ማለት ነው። ኒውዮርክ ሴሽን ኦልሬዲ ተከፍቷል። ስለዚህ እኛ አልፎብናል። ኮድ ቱልስ እና ኒውዮርክ ሴሽን የነገው ኒውዮርክ ሴሽን እንደዚህ ወሰደን ማለት ነው። ለምሳሌ እኛውን ሴል መግባት ከፈለግን እዚህ ጋር ለምሳሌ እዚህ ጋር ለንደን የፕሪቪየስ ዴይ ሃይ ወስዶልናል። እዚህ ጋር ደግሞ እንደዚህ ሲኤምቲ ሰርቷል። ያው ማርኬት አልተከፈተም ገና፣ ግን ለስት ሴል እንግባ ብለን እንየው። እዚህ ጋር ሴል ስትገቡ ምን ታደርጋላችሁ? ኦፕሽናችሁን ሴል ሴታፕ ለመንገባው ኤግዛክትሊ ካስቀመጣችሁት እዚህ ጋር ታስቀምጡት። ስቶፕ ሎስ እዚህ ጋር ነው በልና ሌትስ ሴይ ዊ ዋንት ቱ ቴክ 3 አራር የተሰጠንን 3 አራር ነው የምንፈልገው እንበል። እናንተ ፕሌስ ኦርደር ካላችሁት ለምሳሌ ራንደም ቦታ ላይ ፕሌስ ኦርደር ካላችሁት ምን ይጠይቃችኋል? ቴክ ፕሮፊት የቱ ጋር ነው ምናምን የሚለውን ነገር አስቀምጡ ይላችኋል። እናንተ ግን ምን ታደርጋላችሁ? ይሄን ለመቅረስ ይሄኛውኑ አረንጓዴ እና ቀይ ያስቀምጠበትን ክሊክ ታደርጉታላችሁ። ክሊክ ካደረጋችሁ በኋላ ሄዳችሁ ፕሌስ ኦርደር ስትሉት አያችሁት ራሱ ስቶፕ ሎስ ምኑን 1 2 3 አራሩን አመቻችቶ ምናምን ራሱ ያስቀምጥላችኋል። ለምን ክሊክ አድርገን ነው ወደ ፕሌስ ኦርደር ይሄድ ነው ማለት ነው። ስለዚህ እዚህ ጋር ምን 3 ኦፕሽኖች አሉት፣ ሊሚት፣ ማርኬት ኤንድ ስቶፕ የሚለው ነገር ማለት ነው። ምንድነው ልዩነታቸው? ሌትስ ሴይ እናንተ የምትገቡት ሌትስ ሴይ ነው። እሺ አሁን ማርኬት ከሆነ ባለበት ነው የምንገባው። ለምሳሌ ሴቨን ጆርናልን በለው እዚህ ጋር ሴታፕ ያነሳል ጆርናል ለማድረግ
ኢትስ ቴኪንግ ታይም የለት ኦፍ ታይም ቪዲዮን እያረሰንበት ነው። ሰው እዚህ ጋር ጀስት ስክሪንሻት ነው አንሱልኝ የሚላችሁ። ማሳየት የፈለግኩት ምንድን ነው ስቶፕ ማርኬት እና ሊሚት የሚባለው ነገር ማለት ነው። እሱን እዛው ላይቭ ትሬድም ስታደርጉ ታውቁታላችሁ። ሰው ስቶፕ ማለት ነው ማርኬት ስንል እዚች ያለችው ካንድል ላይ ኦርደር አስቀምጥልኝ ማለት ነው። ያው እንደምታዩት ፎርቹኔትሊ ወደምንፈልገው ሴታፕ ሄደ። አሁን እዚሁ ኤግዛምፕሉን ላሳያችሁ። ሌላ ትሬድ መግባት ከፈለግን የቱ ጋር እዚህ ጋር ትሬድ አድ ማድረግ ፈለግን ስቶፕ ሎሳችን እዚህ ጋር ነው። ቴክ ፕሮፊታችን ኦን ደ ሴም እንትን ማለት ነው። ስለዚህ አሁን ማርኬቱ ያለው ምንድን ነው እዚህ ጋር ነው አይደለ? ማርኬቱ ያለው እዚህ ጋር ነው። ሶ ምንድን ነው የሚባለው ወደ ላይ መጥቶ ገና ሊያስገባ ነው። ሶ እቺኛዋን ክሊክ ታደርጉታላችሁ፣ ፕሌስ ኦርደር ትሉታላችሁ። በሊሚት ነው የሚያስገባችሁ መጥቶ ሊሚት ሲያደርግ ማለት ነው። አጌን ሴቪንግ ጆርናል እንለዋለን። ሰዓት ባይወስድ ያ እዚህ ጋር እንትን የምናደርግበት ነው። ስክሪንሻት ያነሳላችኋል እዚህ ጋር ያ በኔትወርክ ምክንያት አላነሳውም እንጂ ስክሪንሻት ያነሳላችኋል። ግን አስፈላጊ አይደለም። ግን ኦልሬዲ ያስገብቶናል። ይሄኛው ሁለተኛውን ትሬድ ደግሞ እኛው ማለት ነው። እስቲ ያ ሁለተኛውንም ትሬድ መጥቶ በሊሚት አስገባን ማለት ነው። ይሄን ራሱ ያለበት ጋር ነው። ይሄን ደግሞ በሊሚት አስገባን። ስቶፕ የሚባለው ነገር ደግሞ ነው። ስቶፕ ማለት ነው ማለት ነው ወደ ታች ሲወርድ እንዲያስገባ ነው። ይሄ ገና መጥቶ ሪቴስት ሲያደርግ ነው። ይሄ ግን እግረ መንገዱን በዛው እንዲያስገባን ከፈለግን እናደርጋለን፣ በስቶፕ እንጥለዋለን ማለት ነው። ጀስት ማርኬት ማለት ያለበት ጋር ነው ምን የሚያስገባን። ሊሚት ደግሞ ለምሳሌ ሴል ከፈለግን ወደ ላይ መጥቶ ገና ነክቶት እንዲወርድ፣ ባይ ከፈለግን ደግሞ መጥቶ ሪቴስት አድርጎት እንዲወጣ፣ ስቶፕ ከፈለግን ደግሞ ወደ ዳይሬክሽኑ ይዞት እንዲቀጥል ማለት ነው። ዳይሬክሽኑ ይዞት እንዲቀጥል ማለት አሁን ሊወርድ ነው አይደለ? ይሄኛው የምትገቡት ምንድን ነው በስቶፕ ነው። በሊሚት እንዳንል ገና ወደ ላይ ሊወጣ ነው። ስቶፕ ቆያቸው ራሱ ስቶፕ ይለዋል። ሴቪንግ ጆርናል ፎቶአችሁን ታነሳላችሁ። እዚህ ጋር በኋላ ጆርናል ስትሉት እንዲያመጣላችሁ ማለት ነው። ሰው ራሱ ጆርናል ያደርገዋል። ቴክ ፕሮፊቱንም ምኑንም ከዚህ በፊት ያጣችሁትንም ኤቭሪቲንግ ያደርገዋል። እስቲ ያ አስገባን። አያችሁታ ልክ ሲመጣ እዚችኛዋ ካንድ ላይ ያስገብቶን ነበር። ስለዚህ ሶስቱም ወደ ሎስ ሄደ ማለት ነው አንፎርቹኔትሊ። ነገር ግን በሊሚትም ስንገባ አይተናል። በማርኬትም ሲያስገባን እዚህ ጋር በማርኬት አስገብቶናል። በሊሚት ደግሞ መጥቶ እዚህ ጋር አስገብቶ ነበር። በስቶፕ ደግሞ እዚህ ጋር አስገባን ማለት ነው። ሰው ያለው ነገር ይሄ ነው። ሰው ካሁን በኋላ ባክቴስት ማድረግ ከፈለጋችሁ ኮሮሌት እያደረጋችሁ እዚህ ጋር 1 ሚኒት ከሆነ እዚህ ጋር 1 ሚኒት እያደረጋችሁ እንትን መጠቀም ባክቴስት ማድረግ ትችላላችሁ። አካውንት የምፈልጉ ከሆነ ግሩፕ ላይ ንገሩኝ። ቴሌግራማችንን ጆይን አድርጉ። ትሬደር ይባላል። ቲክቶካችንም አለላችሁ፣ ባዮ ላይ አለላችሁ። እንዳልኳችሁ በእኛ ኤክስነስ ሊንክ ስር ስትሆኑ ብዙ ቤኔፊቶች አሉ። ኦንሊ ኮሚኒቲ ዛት ፔስ ዩ ቢኮዝ ኦፍ ዩ አር ፎሎወርስ ስለሆናችሁ ብቻ የሚከፍላችሁ ኦንሊ ትሬዲንግ ኮሚኒቲ ነው። ኖ ትሬድ አናደርግም ላይቭ ትሬድም ካላችሁ የራሳችሁ ነው፣ መፍታችሁ ነው። ሰው እዚህ ጋር የምትፈልጉት ነገር አለላችሁ። ግሩፓችን ላይ ቻናላችን ላይ 1500 ምናምን አለው ቻናሉ። ደግሞ ወደ ግሩፑ ስትሄዱ ትሬደሪን በሉ ታገኙታላችሁ። ከስር የኤክስነስ ሊንክ አስቀምጥላችኋለሁ። ይመቻችሁ።